መተት የተሰራበት ሰው ድግምት የተሰራበት ሰው እንደዛ አይደለም እንዴ? ድግምት የተሰራበት ሰው ይታመማል ኦሬዲ እንጂ ሄዶ በስነ ስርዓት ሽር ብሎ ምናምን መስቀል አድርጎ ምናምን ኢንተርቪው ለመደረግ አይሄድም። በሽተኛ ሰው ማለት ነው። ግልጽ ነው። ስለዚህ ድራማ አለ፣ ኮርስ ድራማ አለ። ድራማቸውን ደግሞ ራሳቸው ይናገሩ ነው። እኛን የሚያጋጨን ነገር የለም። እዚህ በኮመንት ምናምን አይመቸኝም። እኔ ሙስሊም ነኝ፣ ሐቁን ነው የምናገረው። 4 ነጥብ። የፈለገ ሰው ይመን፣ የፈለገ ሰው ይካድ። ማለት እንትን አላጣው ፍትህ ነው ያጣሁት። ፍትህ እንዲሰፍን ነው የምፈልገው። ከዛ አሁን ትልልቅ ጦርነቶችን ያስነሳው ነገር አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። እና ድሮ ፌዴራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር። በዚህ ልክ አይመስለኝም ነበር። ግን ለካ መሬት ላይ ያለው ሀቅ ይሄ ነው። እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደም ቋንቋ ያወራል። አብዛኛውን ጊዜ እኔ መንፈሱ ሲነሳ ቁርአን ሲቀራ አገውኛ የሚያወራበት ጊዜ አለ። አንቺ እኮ ማለት አንቺ ሲቀይርሽ አገውኛ። ጸጋና ሰላም ለእናንተ ይሁን። የተወደዳችሁ ተመልካቾቻችን እንደምሰነበታችሁልን፣ ይህ ሳብ ሚዲያ ነው። በያላችሁበት ሆናችሁ ስለምትከታተሉን እጅጉን እናመሰግናለን። ዛሬ ከምንመለከታቸው ጉዳዮች ብፁዕ አባታችን ቡራኬና መልእክት አስተላልፈዋል። እናት ፓርቲም በኢትዮጵያ ወቅታዊ ሁኔታ ላይ መግለጫ አውጥቷል። ይህንን የምንመለከት ነው የሚሆነው። ታላቁ አትሌታችን ኃይሌ ገብረስላሴ አልቻልኩም ብሏል። ይሄ ምንድነው እንደዚህ እንዲል ያደረገው ብለን የምንመለከት ነው የሚሆነው። ከሀያት ጋር ተያይዞ አንዳንድ ጉዳዮች ተነስተውባታል። በሙስሊሙ ማህበረሰብም ተቃውሞ ተነስቶባታል። ይህን የምንመለከት ነው የሚሆነው። ወደ ደቡብ አፍሪካም ሂደን ወቅታዊ ሁኔታዎችን የምንመለከት ይሆናል። ከእሸቱ ጋርም ተያይዞ አንዳንድ ጉዳዮችን እናያለን። እነዚህን እና የመሳሰሉ ጉዳዮችን እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የዩቲዩብ ቻናሉን ላይክ፣ ሰብስክራይብ አድርጋችሁ ጀምሩት። በምን ጀምር ካላችሁ ትናንትና ታላቅ በዓል አክብረናል። ትናንት ሊቀረጽ የነበረ ቪዲዮ ባለመመቻቸት ማለት ነው ታላቅ በዓል አክብረናል። እስቲ ከአባታችን አባ ገብረ ኪዳን ጋር በዚህ ቪዲዮ እንጀምር። አብራችሁን ቆዩ እስከ ፕሮግራማችን ፍጻሜ ድረስ። ሐሳብና አስተያየትም ካላችሁ በመልእክት መስጫ ሳጥን ላይ አስቀምጡልን። የምንመለከተው ነው የሚሆነው። እስቲ ወደ ቪዲዮዎቻችን እንለፍ። ሐምሌ 19 ቀን ምን የምታስታውሱት? ማን ነው የምታስታውሱት? ቅዱስ ጨርቆስና ቅድስት ኢየሉጣ። ቅድስት ኢየሉጣ ምንድን ነበር የሆነው የደረሰባት ነገር? በርሚሉ ሲፈላ ምን አለ? በጣም ደነገጠች። ሕፃኑ ቅዱስ ቂርቆስ ምንድን ነው ያደረገ? ምን ብሎ ነው የጸለየላት? የመንግስተ ሰማያትን ምስጢር ምን በልላት ነው ያለ? ግለጽላት ነው ያለ። ሰው የመንግስተ ሰማያት ምስጢር አያችሁ፣ የ3 ዓመት ልጅ የፈላ በርሚልን እንዲንቅ ያደረገው የመንግስተ ሰማያት ምስጢር ገብቶት ነው። የእናቱን ጡት ትቶ እንጀራ ዳቦ ማር በሚልበት አፉ ክርስቲያን ነኝ የፈለከውን አርገኝ እንዲል ያደረገው የመንግስተ ሰማያት ምስጢር በዚህ ሕፃን ልጅ አይምሮ ተቀርጾ ስለነበር እና ለእናቱ የጸለየላት ይሄ ነው። የፈላ በርሚል እንኳን ቢሆን ድምፅ አለጽድቅ ከመነጎድጓደ ክረምት ነው የሚለው ቅዱስ ያሬድ። ሲፈላ የነጎድጓዱ ድምፅ የበርሚሉ ድምፅ የክረምት ነጎድጓድ ያህል ይሰማል ይላል። የመንግስተ ሰማያት ምስጢር ለገባው ሰው የፈላ በርሚል እንኳን ቁም ነገር አይደለም። ገለጸላት። ሲገለጽ ምንድነው ያለው? ኢትፍሪ እምንፈጽም ገድለነ። እናቴ አትፍሪ፣ ነይ ገድላችን እንፈጽም፣ ነይ እንሂድ። ልጅ የእናቱን ቀሚስ እየጎተተ የሚሄድ የእንጀራ መሶብ ወዳለበት ነው ወደ እሳት እየጎተተ ይወስዳል። ይሄን ሕፃን ልጅ እናቱን እየጎተተ እሳት እንዲሄድ ያደረገው ምንድን ነው? የመንግስተ ሰማያት ምስጢር አትሉም? የምን ምስጢር ነው? የመንግስተ ሰማያት ምስጢር እሳትን እንዲደፍ የ3 ዓመት ልጅ እሳትን እንዲደፍር ያደረገው የመንግስተ ሰማያት ምስጢር ነው። ምን ነው የዚያችን ሀገር ክብር እንደው ባገባን። እኔም እኮ እያወራው ነው፣ ገና አልገባኝም። መግባት ማለት በሷ ፍቅር ተይዤ ከዓለም ፍቅር ስወጣ ነው። በእውቀት ደረጃ ገብቶኛል፣ በፍቅሯ ግን አልታሰርኩም።
እውነት ለመናገር እግዚአብሔርን እወደዋለሁ፣ ግን ኃጢአትም እወዳለሁ። ችግሩ እሱ ነው። ከኃጢአት የሚያወጣን የመንግስተ ሰማያት ፍቅር ነውና ቃለ ሕይወት ያሰማልን አባታችን አባ ገብረ ኪዳን ግርማን። ድንቅ ትምህርት ነው በእውነቱ። የህፃኑ ሞሰብ ወደ እንጀራ ወዳለበት ሞሰብ የሚጎተውን ህፃን ወደ እሳት ወደሚፈላ ውሃ የጎተተበት ሚስጥርን ወይም ታሪክን ያስረዱን ወይም ያስተማሩን በድጋሚ ቃለ ሕይወት ያሰማልን። እንኳንም አደረሳቸው አደረሰን። እስቲ ቀጥለን ከዚህ ጋር ተያያዘ ያለበት የእሳቸው ምርቃት እስቲ እንቀበል። ሁልጊዜ ቅዱስ ገብርኤል የምስራች ያሰማችሁ፣ ለምኑትም አምላክ ደስታ ያሰማችኋል። ደስታ ያሰማችሁ፣ ደስታ ያሰማን። ሁልጊዜ በቅዱስ ገብርኤል እንደው በደብሩ በሰፈሩ ሁሉ ዞር ዞር ያለ ሰው ደስታ ሳይሰማ አይውልም። ከልቤንም ነግራችሁ ቅዱስ ገብርኤል የደስታ መልአክ ነው። ለድንግል ማርያም ደስታ ነገራት። ልጅ አጥቶ ላዘነው ለዘካርያስ ደስታ ነገረው። በጨለማ ላሉት እረኞች ትልቁን ደስታ ነገራቸው። ለእናንተም ለዓለሙም ተድላ ደስታ የሚሆን ታላቅ ደስታ ነግራችኋለሁ አለ። ቅዱስ ገብርኤል ትልቅ ደስታ ተሸክሞ ይመጣል። ያ ትልቅ ደስታ አማኑኤል ይባላል። አትፍሩ የሚል ፍርሃት የሚያርቅ መልአክ ነው። ዘካርያስ አትፍራ አለው። ፍርሃት ያርቃል፣ የተቋጠረ ይፈታል። አሜን። አባታችን ቡራኬው ይድረሰን። እግዚአብሔር አምላክ ቃለ ሕይወት ያሰማልን። እኛም የመንግስቱን ፍቅር ገብቶን ከዓለም የምንለይበትን ጥበቡን ያድለን። በእውነት እነዚህ ጉዳዮችን የምንመለከታቸው ዛሬ ወደ እነሱ እንለፍ እስቲ። አባታዊ ቡራኬያቸው የእሳቸውን ከመመልከታችን በፊት በደቡብ አፍሪካ ያለው ወቅታዊ ሁኔታን እስቲ እንመልከት። እሱን እንድንመለከት ፈለኩኝ። እንለፍ ወደ ደቡብ አፍሪካ፣ ከዛ ወደ አባታዊ ቡራኬው እና መልእክታቸው ወደ እሳቸው እናልፋለን። በደቡብ አፍሪካ ከ300 በላይ የኢትዮጵያን ሱቆች ፈረሱ። በሚሊዮኖች የሚቆጠር ንብረት ወደመ። ከወደ ደቡብ አፍሪካ የተሰማው አሳዛኙ መረጃ ምን እንደሚል በአጭሩ ነግራችኋለሁ። በደቡብ አፍሪካ ጆሃንስበርግ ማዕከላዊ ክፍል በሚገኘው ማርብል ታወርስ ግቢ ውስጥ በኢትዮጵያን የሚታደሩ በመቶዎች የሚቆጠሩ የኮንቴነር ሱቆች መፍረሳቸው ከፍተኛ ውዝግብና ቁጣ ቀስቅሷል። የጆሃንስበርግ ከንቲባ ዳዳ ሞሬሮን በቦታው ተገኝተው ሱቆቹ ሕገወጥና ለደህንነት አስጊ ናቸው፣ የፍርድ ቤት ትዕዛዝንም አልጠበቁም በማለት የማፍረስ ዘመቻውን አስጀምረዋል። የደቡብ አፍሪካ የኢትዮጵያን ማህበር ሊቀመንበር ጆን ከበደ እንደገለጹት ፈረሳው ያለምንም ቅድመ ማስጠንቀቂያ ነው የተካሄደው። ከተጎዱት ሱቆች መካከል 90 በመቶ የሚሆኑት በኢትዮጵያውያን የሚታደሩ ናቸው። ቢያንስ 300 የሚሆኑ ኢትዮጵያውያንም የችግሩ ሰለባ ሆኗል። ነጋዴዎች ንብረታቸውን ማውጣት ስላልቻሉ በሚሊዮን የሚቆጠር ራንድ የሚያወጡ ዕቃዎች አብረው ፈርሰዋል። ንብረቱን ለማውጣት የሞከረ አንድ ኢትዮጵያዊም መታሰሩን ከስፍራው ለዘሀበሻ የደረሰው መረጃ ያስረዳል። ውዝግቡ ይበልጥ የከረረው የከተማው ከንቲባ ከተጎዱት ነጋዴዎች ጋር ለመነጋገር ቀጠሮ ይዘው ቢገኙም ከንቲባው ሳይመጡ ቀርተዋል። እናመሰግናለን ወንድማችን ሄኖክ ዘሀበሻ። በደቡብ አፍሪካ ላይ ያለው ሁኔታ አሁን በጣም አስቀያሚ ነገሮችን እየታዩበት ነው የሚገኙ። በዛ የሚኖሩ ወንድሞቻችን እህቶቻችን ንብረታቸው እየወደመ ይገኛል። ከትናንት ወዲያም አንድ ቪዲዮ እያየው ነበረ። አንድ ኢትዮጵያዊ ላይ አንድ ሱቅ ላይ ሂደው ሲደበድቧቸው የሚያሳይ ቪዲዮ ነበረ። ስለዚህ በዛ ያላችሁ ጥንቃቄ ብታደርጉ ጥሩ ነው ለማለት እንወዳለን። ያሳዝናል በጣም የሚኖሩበትን ሰርተው የሚበሏትን የሚጠጣትን እንግዲህ አሁኑ ፈርሶባቸው አሁን እጣ ፋንታው ወደፊት ምንድን ነው የሚሆነው የሚለውን ደግሞ በጣም የሚገርመው ከንቲባው ናቸው ያስጀመሩት። ፈረሳውን ማለት ነው ማስፈረሱን ያስጀመሩት የዛ የአካባቢ ከንቲባ ናቸው። ከባድ የሚሆነው ይሄ ነው። በመንግስት ደረጃ የታገዘ ሲሆን ከባድ ነው ደግሞ ያለምንም ማስጠንቀቂያ መሆኑ ነው።
እስቲ ወደ አባታዊ ቡራኪያቸውንና መልእክታቸው ወቅታዊ ጉዳይም ስላለው እሱን እንመልከት። መልእክት ብፁዕ ወቅዱስ ፓትርያርክ ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገባሬ ማህል እግዚአብሔር ወትፈትዝ በኩሉ ግፉአን ይላል። እግዚአብሔር ይቅርታ አድራጊ ነው፣ በተበደሉ ሁሉ ይፈርዳል ይላል የመዝሙረኛው ቅዱስ ዳዊት ምዕራፍ 102 ቁጥር 6 ላይ ያለው ኃይለ ቃል አንስተው ነው የጀመሩት። ከሁሉም በማስቀደም በሀገር ውስጥና በመላው ዓለም የምትኖሩ ኦርቶዶክሳውያን የመንፈስ ቅዱስ ልጆቻችን ሐምሌ 19 ቀን 2018 ዓመተ ምህረት በከፍተኛ መንፈሳዊ ስነ ስርዓት ለሚከበረው ሊቀ መላእክት ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ በእምነታቸው የጸኑትን ቅዱስ ቂርቆስና ቅድስት ኢየሉጣን በመከራቸው መካከል እየተራዳ የእሳቱን ነበልባል እንደ ክረምት ውሃ ላቀዘቀዘበት በእግዚአብሔር ቃል ኪዳን የታመኑትንም እስከ ሰማዕትነት ፍጻሜ ድረስ የሚያጽፍ መሆኑን በምንዘክርበት ታላቅ በዓል እንኳን አደረሳችሁ ለማለት ትወዳለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዘመነ ሐዋርያት ጀምሮ የወንጌል ብርሃን በማብራት የሰላምን መንገድ በማስተማር ፍትህን በማጽናት የተጨነቁትንም በማጽናናት ሕዝብንና ሀገርን እየደገፈች የኖረች ናት። በዚህ ቅዱስ ተልእኮ ውስጥም መናንያን መነኮሳይቱን ዓለምንና ከዓለም የሚገኘውን ጊዜያዊ ክብር፣ ጥቅም፣ ምቾትና የመሳሰሉት ፈቃዳቸውን ትተው በየገዳማቱ በበዓታቸው በጾም በጸሎት ተወስነው ሕይወታቸውን በትህትና ለእግዚአብሔር በመስጠት ስለ ራሳቸው ብቻ ሳይሆን ስለ ሀገርና ስለ ሕዝብ፣ ስለ ሰላምና ስለ ዓለም ደህንነት በመዓልትና በሌሊት የሚጸልዩ የምድራችን በረከት ናቸው። መስቀል በተሸከሙ ጸሎት መከታ ባደረጉ ለፍጥረት ሁሉ ምሕረትን በሚለምኑ ራሳቸውን ለመከላከል ምንም አይነት በቂ ቁሶች በሌላቸው በእነዚህ ምዕመናን ላይ እጅን ማንሳት በእግዚአብሔር ዘንድ የተከለከለ በታሪክ ፊትም የሚያሳፍር ድርጊት ነው። የተወደዳችሁ የመንፈስ ቅዱስ ልጆቻችን በደቡብ ወሎ ሀገረ ስብከት በቦረና ወረዳ በጊዮን አባይ ገዳም በአስቄጥስ ቅድስት አርሴማ አቡነ አረጋዊና ቅዱስ ቂርቆስ የአባቶቻችንና የእናቶቻችን አንድነት ገዳም ሐምሌ 15 ቀን 2018 ዓ.ም በተፈጸመው ጥቃት የመናንያን መነኮሳት ሕይወት በግፍ መጥፋቱን፣ በርካቶች መቁሰላቸውን፣ በገዳሙና በንዋየ ቅዱሳቱ ውድመት መድረሱን ከሀገረ ስብከቱ መግለጫ በከፍተኛ ሐዘን የሰማን ሲሆን በተመሳሳይ በዚሁ ዕለት በሀዲያና ስልጤ የሀገረ ስብከት የአምልኮ ስፍራ በኃይል በማፍረስና በምዕመናን ላይ ጥቃት መድረሱን የሚያሳዝንና በፍጹም ተቀባይነት የሌለው የተወገዘ ተግባር ነው። በመሆኑም የጸሎትና የትምህርት የሰላምና የመንፈሳዊ እሴት ማዕከል የሆኑት ገዳማትን መጠበቅ የአንድ ሃይማኖት ጉዳይ ብቻ ሳይሆን የሰው ልጆች ክብርን፣ የሕግ የበላይነትና የሀገር ሰላምን የማስጠበቅ ኃላፊነት ያላቸው በየደረጃው የሚገኙ ባለስልጣናትና የሕግ አስከባሪ አካላት ጭምር እንደመሆኑ አሰቃቂ ጥቃት የፈጸሙት ተጠያቂዎች ለፍትህ እንዲቀርቡ፣ ሌሎች ገዳማትና አድባራት ደህንነታቸውን እንዲጠበቅልን፣ ለተጎዱም ተገቢውን ድጋፍ እንዲደረግላቸው ዛሬም አበክረን እንጠይቃለን። በመጨረሻም ህዝበ ክርስቲያንና መላ ኢትዮጵያውያን የጥቃት ሰለባ ከሆኑ ወገኖቻችን ጋር በመንፈሳዊም ሆነ በቁሳዊ ድጋፍ አብራችሁ እንድትቆሙ ከአደራ ጭምር እያሳሰብን በጽድቅ የሚፈርደው እግዚአብሔር አምላካችን ለተበደሉት ፍትህን፣ ለቆሰሉት ፈውስን፣ በግፍ ሕይወታቸውን ለተነጠቁት እረፍተ ነፍስን፣ ለቤተ ክርስቲያናችንና ለሀገራችን ፍጹም ሰላምን ይስጥልን።
እያልን አባታዊ መልእክታችንን በእግዚአብሔር ስም እናስተላልፋለን። እግዚአብሔር አምላካችን ኢትዮጵያና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። አባ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ሐምሌ 18 2018 ቀን አዲስ አበባ ኢትዮጵያ ይላል። ይህን መልእክታቸውን አስተላልፈዋል። አባታችን እግዚአብሔር አምላክ ረጅም ዕድሜ በመንበሮ ይስጥልን። አዎ ድምጻቸውን ብዙ ጊዜ ይሰጣሉ እንደምናውቀው፣ ነገር ግን ድምጻቸው እንደማይወጣ እናውቃለን። በሚዲያ ባሉ ከባለስልጣናት ጋር ተሻርከው በሚኖሩ ሰዎች ማለት ነው። ግን ከዚህ የበለጠ ደግሞ እንፈልጋለን። ከመግለጫም በላይም ጠንከር ያለ መልእክቶችን ከመንግስት ጋር መነጋገር ያስፈልጋል። እንደውም ሰሞኑ አንድ ቻሌንጅ ተጀምሮ አይቻለው። አባታችንን በደንብ ልናግዛቸው እንደውም ጫን ብለንም መንግስት እንዲጠይቁልን ልንጠይቃቸው ይገባል የሚል መረጃ በማህበራዊ ሚዲያ እየተሰራጨ ነው ያለው። ምንም ክፋት የለውም። የክርስቲያኖችን መብትንና ፍትህን ለማስከበር እስከሆነ ድረስ ጥፋት ያለው አይመስለኝም። እስቲ ቀጥለን ወደ እናት ፓርቲ ወዳወጣው መግለጫ እንለፍ። የገዳማውያኑን ጥቃት የስርዓታዊና ጥላቻ ያዘለ ስልት ቀጣይ ምዕራፍ ነው ይላል በወቅታዊ ጉዳይ ላይ ከእናት ፓርቲ የተሰጠ መግለጫ። ሐምሌ 15 ቀን 2018 ዓመተ ምህረት ረፋድ 4 ሰዓት ላይ በአማራ ክልል ደቡብ ወሎ ዞን ቦረና ወረዳ የሚገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባይ ቅድስት አርሴማ ገዳም ላይ የድሮን ጥቃት ፈጽሞ 2 መነኮሳይትን እናቶችን ወዲያውኑ ሲገደሉ በ14 እናቶች ደግሞ ክፉኛ ቆስለው መካነ ሰላም ደሴ ሆስፒታል ተወስደዋል። በጥላቻ ሆነ ተብሎ ይቅርታ በሚመስል መልኩ በተፈጸመው ጥቃት የገዳማውያን የዓመት ቀለብ እህልና ጥራጥሬ ሙሉ በሙሉ የወደመው ሲሆን ተግባር ቤት ማብሰያ ዕቃቸውንም የውሃ ማጠራቀሚያ የኮንክሪት ታንከር የውሃ ማስተላለፊያ ቱቦዎች ሙሉ በሙሉ ወድመዋል። በገዳሙ ስርዓት የጠዋት 3 ሰዓት ጸሎት አድርሰው ሁሉም ወደ ተመደቡበት ስራ ሲሰማሩ ድሮን የምትባል ስትዞር ድምጿን ሰምተናል፣ አይተናል። እኛም የገዳማውያን ነን፣ መቼም ቴክኖሎጂ ነው ያየናል። ምንም የሚያጠራጥርና የሚያስፈራ ነገር የለም ብለን ስራችንን ቀጠልን የሚሉ እማኝ፣ ነገር ግን እኛ እንዳሰብነው አልነበረም። ቆይተው ለስራ በተሰበሰቡበት መዓት አወረዱብን። ያን የመሰለ ጭካኔ ለምን ማድረግ እንዳስፈለጋቸው ማሰብ ማለምም ይከብዳል። በተለይ የቆሰሉትን ስታይ የሞቱትን ይሻላል ያስብላል። ገዳማውያኑ እጅግ ከባድ በረሃ ላይ ያለ ነው። በዙሪያውም የሚገኙ ታጣቂ ይሁን ወታደር አናውቅም። እንግዲህ ገዳሙ የቆመው በእነዚህ ወጣቶች መነኮሳት እናቶች ድካም ነበር። ሰሪው ከተገደለ፣ አካሉ ከጎደለ፣ የዓመት ቀለቡ ከወደመ ቀሪው የመግደል ያህል ነው። ተጠንቶ የተደረገ ይመስላል ይላል ሌላው እማኝ። እናት ፓርቲ ይህ እብሪት የለበሰ ድርጊት ከድግግሞሹ እያስከተለ የሚገኘውን ጉዳት በሌሎች አካባቢዎች ስርዓትና ጥላቻ የመነጨ ብሎም የአጥፍቶ መጥፋት ተግባር እንደሆነ በጽኑ ያምናል። ድርጊቱም በጽኑ ያወግዛል። ለሞቱትም ገዳማውያን ሐዘኑን ይገልጻል። ስለሆነም መላው ኢትዮጵያውያን ይህንን አጥፍቶ ጠፊ የሽብር ድርጊት በአንድነት እንዲያወግዙ እንጠይቃለን። 2 መንግስት ድርጊቱን ሙሉ ኃላፊነት እንዲወስድና ድርጊቱን ሲፈጸም የሚያሳይ የፎቶና የቪዲዮ መረጃ ለሕዝብ ይፋ እንዲያደርግ አጥብቀን እንጠይቃለን። 3
ሀገርን ከጥቃት ለመጠበቅ የተቋቋሙ ተቋማት ህዝብን ጅምላ ጨራሽ ወደ መሆን መሸጋገራቸውን መላው ህዝባችን ዓለም አቀፍ ማህበረሰብ እንዲያውቀው እና አጥፊው አካል ተጠያቂ እንዲደረግ እንጠብቃለን እናሳስባለን። 4 መላው የኢትዮጵያ ሀሩር ለሀገርና ለህዝብ የሚጸልዩ ገዳማውያን ቀለባቸውንና የመጠጥ ውሃ በጥቃቱ ሙሉ በሙሉ በወደመው ቀሪዎቹ በረሃብና በጥም ከማለቃቸው በፊት እንድንደርስላቸው እንጠይቃለን። ፈጣሪ ሀገራችን ኢትዮጵያና ህዝቧን ይጠብቅ። እናት ፓርቲ ሐምሌ 17 ቀን 2018 አዲስ አበባ ኢትዮጵያ ይላል። ስለዚህ እነዚህ ይመስላሉ ማለት ነው የእናት ፓርቲም የክቡር አባታችን መልእክትም ማለት ነው። እኒህ ነው ያለው መንግስት ኃላፊነቱ ሊወስድ እንደሚገባ ምንም ጥያቄም ስለሌለው ማለት ነው። ቪዲዮና ማስረጃ ይህ ነገር ሲደርስም የሚያሳይ ቪዲዮ ለማህበረሰቡ ወይም ለኢትዮጵያን እንዲያሳውቅ በእናት ፓርቲ ተጠይቋል ማለት ነው። እስቲ ወደ ጸጋዬ እንለፍና አንዳንድ አሳፋሪ ልበለው ምን ማለት እንዳለብኝ እስቲ አብረን እንመልከተው። ሙስሊም አርቄ ልጅን ከተቀበልኳት እናንተ ሀጅ ኡምራ ማስደረግ ይከብዳችኋል። አሪፍ አርቄ ያዘጋጀውን የነጻ ኡምራ እየተወዳደረን ነው። ልጅ ልታቸንፍ እርዷት። መድኃኒዓለም ካለ ይርዳት። ሰው ልጄ ሲኦል ሊገባ ነውና እባካችሁ አበረታቱልኝ ተብሎ እንዴት ሚዲያ ላይ ይወጣል? ልጄ አምላኳን ክዳለችና እባካችሁ ደገፍ አድርጉልኝ አግዙልኝ እንዴት ይባላል? እስቲ መድኃኒዓለም ካለስ እቺ ልጅ መካ ይውሰድልኝ እንዴት ይባላል? አምላክን የካደ መቼስ መጨረሻው ሲኦል እንደሆነ እየታወቀ ምንም ጥርጥር የሌለው ነገር ሆኖ ሳለ እስቲ አግዟት ልጄን ወደ ሲኦል ለመውሰድ እስቲ ልጄን ወደ ሲኦል ሸኙልኝ እንዴት ሊባል ይችላል? አሁን እየሆነ ያለው እያየን ያለነው እሱ እስቲ ልጄን ደገፍ አድርጓት ሲኦል ልትሄድ ነውና እስቲ አግዟት ይሄን ውድድር ታሸንፍ ሲኦል መግቢያውን መንገድ ታሸንፍ እንዴት ሊባል ይችላል? አሁን እያደረገች ያለችው እናት ይህች ናት። እንደዛ አወቀችውም አላወቀችውም እያደረገች ያለችው ነገር ይሄ ነው። ልጄ ሲኦል ልትሄድ ነውና ደገፍ አድርጓት አግዟት አበረታቷት እያለች ያለችው። መድኃኒዓለም ይድረስላቸው። አሜን። መድኃኒዓለም ይድረስልን። ጸግሽዬ እንግዲህ አሁኑ ምንድነው ማድረግ ያለብን? ህዝባችን ከእውቀት ማነስ ጠፍቷል። እንግዲህ አሁኑ ማለት ይቻላል። እንግዲህ እንደው እውነት እኮ ነው ሰው እግዚአብሔርን ክዶ በኃጢአት መንገድ ላይ የተጓዘ ደገፍ አድርጓትና ትሂድ እዛ እርሶ ተቀብሏታል። እንግዲህ አሁን ልጃቸው ነች። ሙስሊም ከሆነች ነጻ ፈቃዷ ነው፣ ምን ማድረግ አይቻልም። ነገር ግን እንደ መምከር ለመመለስ እንደመጣር አይ በቃ አግዟትና ወደ ጥፋቱ መንገድ እንደው ትቀጥልበት አግዟት። በጣም ያሳዝናል። እስቲ እንግዲህ አሁን ከመቀበል ጋር የተያያዘ ይህን ካየን ሙስሊሞች አንዷ መሰረት ሐዋርያት የምትባላለች ምንም የማታውቅ ነገር ግን እንደ አዋቂ በእንትኑ ላይ ውር የምትል ማለት ነው። እሷን እንመልከት እስቲ። ኢትዮጵያን ኦርቶዶክስ አልተቀበለችንም ኢትዮጵያን የተቀበለችን ትላለች። እንመልከት። ላይ ምናነሳው ሐሳብ ኦርቶዶክስ አልተቀበለች ሴትዮ አስተካክሊ ኦርቶዶክስ አልተቀበለች ሐሳቤን ነው ኢትዮጵያ ላይ የተቀበለች ሐሳቤን ዝም በይ ለምን ሐሳቤን አስተካክሊ ሴትዮ አቀፍ ነች ወደሱ ታስተካክለሽ የተቀበለች ኢትዮጵያ ናት። አይደለም ኦርቶዶክስ እኔ እንደዛ ብዬ ነው መብቴ ነው። ኦርቶዶክስ ነች ኢትዮጵያ ናት ብለሽ አንቺ መብትሽ ነው። ኦርቶዶክስ ግን እንግዳ ተቀባይ ሀገር እናት ናት፣ የእናት ቤት መግቢያ ነች። ስለዚህ አሁን ባነሳችሁ መሲ ላይ ሃይማኖት ሲቀይሩ የምናየው ለምሳሌ ወደ እስልምና ሲመጡ ልጆቻቸው እስልምና ሲቀበሉ እናቶቻቸው ቅፍ አድርገው ልጄ ሃይማኖት ቀየረች ብለው በፍቅር የሚያወሩት ክርስቲያኖች ናቸው። ሙስሊሞች ግን ሃይማኖት ሲቀይሩ ሲሰደዱ እናያለን። ሃይማኖት ለምን ትናደጃለሽ? ሐሳቤ ታናምበሽ ሐሳቤን ልጨርስ። አላሸሁም፣ እውነት ነው። አያችሁ አይደለ? ደቂቃሽን ጨርሰሻል። ምድር ላይ ማንም የሚያውቀው እውነት ነው።
ምድር ላይ አያችሁ ሲንጫጩ ለምን ተንጫጩ? ለምን ሐሳቧን እሷ ተናግራለች። ሐሳቧን እንግዲህ አሁን መጀመሪያ እስልምና በዘመነ አክሱም ወደ ኢትዮጵያ ሲገቡ የተቀበለቻቸው ቤተክርስቲያን ወይም የዛን ጊዜ የነበረው ንጉስ ክርስቲያን ነው፣ ኦርቶዶክስ ነው። ስለዚህ እሷ የምትለው ኦርቶዶክስ አልተቀበለችንም። በዛን ጊዜ እኮ ብሔራዊ ሃይማኖት ኦርቶዶክስ ነው፣ ንጉሱ ኦርቶዶክሳዊ ናቸው። ካልፈቀደች ኦርቶዶክስ መግባት አይችሉም ነበር። ስለዚህ ይህንን ሊታወቅ ይገባል። የተቀበለቻቸው ቤተክርስቲያንም ጭምር ወይም ኦርቶዶክስ በነገስታቱ ተወክላ ማለት ነው። ይህን ልታምኑ ይገባል ሙስሊም እህት ወንድሞቻችን። ይህን አምናችሁ ነው እንግዲህ ተከባብረን የምንኖረው ታሪክን ደግፈን ማለት ነው። እስቲ እንቀጥል። ሰሙናዊ ጉዳይ አለ አይደለ? ሀያት የተባለችው በእስልምናው ቤት ተቃውሞ ደርሶባታል። እንቀጥል እንመልከት። በተቻላችሁ መጠን ይህንን ቪዲዮ ሼር አድርጋችሁ ይህንን ፕሮግራም ላዘጋጁ ሰዎች ብታደርሱልኝ ደስ ይለኛል። እችን ቀጣፊ ሴት ኢንተርቪው አድርገው ሊያመጡልን ያሰቡ የሙስሊም ሙዲያንን የሚሉ ቀጣፊዎች ጋር አድርሱልኝ። እችን ሴትዮ ኢንተርቪው አድርጋችሁ አታምጡልን፣ አያስፈልገንም። የእሷን ውሸትና ቅጥፈት ማዳመጥ አንፈልግም። አዙሮኝ ነው፣ ጥሎኝ ነው፣ አሞኝ ነው ምናምን የሚል ቅብርጥሶ የምታወራ ቀጣፊ ሎዛ ሚዲያ ላይ ሄዳ እንደቀባጠረችው ቅጥፈት እናንተ ጋር መጣ ቀጥፋ እኛ እንድናዳምጥ አንፈልግም። እስልምናን በተግባር ፕራክቲስ የሚያደርግ ሙስሊም እንጂ ድራማ የሚሰራ ሙስሊም አያስፈልገንም። እስልምና የህዝብ ቁጥር ችግር የለበትም፣ የአማን ችግርም የለበትም። ስለዚህ አንዲት ድራማ የምትሰራ በኢንተርቪው ይሄን አክል ተከፍሉኛላችሁ ብላ ተዋውላ ገንዘብ ተከፍሏት ሄዳ እስልምና ላይ የቀጠፈች የዋሸች ሴት እዚህ አንድ ውሸት ልናገር። ተከፍሏት አይደለም ኢንተርቪው የቀረበችው፣ እሷም ክፈሉኝና ኢንተርቪው አድርጉኝ ብላ አይደለም። ብሩን የሰጧት ያው ለመርዳት ለማገዝ ነው የሰጧት። ወደ 10,000 ብር ሰጠናታል ያሉት ማለት ነው። የዋሸሁት በአቅሌ አይደለም፣ ይጥለኛል፣ ያዙረኛል፣ ይፈጠፍጠኛል ብላ ልትቀጥፍ ቀጥፋ ልታወራ ሚዲያ አዘጋጅታችሁ ማይክ አዘጋጅታችሁ ልታመጣው ያሰባችሁ ሰዎች ካመጣችኋት ውርጅብኙ ከኛ ነው፣ እንወርድባችኋለን። በተለይ ፏድ የምትባል ሰው ስፔሻሊ ፏድ የምትባል ሰው እችን ሴት እዘብን እንዳትመጣ እኛ የአማን ችግር የለብንም። አልহামዱሊላህ ረብል ዓለሚን። አይደለም እንደዚህ አይነት ቀጣፊ ትክክለኛ ሰዎች በትክክለኛ አስተማሪዎች አማካኝነት በነ ኢምራን፣ በነ ኢብራሂም፣ በነ ወሂድ፣ በነ ፒኬ፣ በነ ሳላህ አማካኝነት በርካታ አማኞች እየመጡ ነው። የቁጥር ጉዳይ አስጨንቋችሁ ከሆነ እኛ የቁጥር ችግር አያስጨንቀንም። ነፍስ ትዳን፣ የዳነች ነፍስ ደግሞ ትቀላቀል እስልምናን። ከዛ ውጪ የከሌ መጣ የከሌ ሄደ የሚለው ነገር አያሳስበንም። ሰዎችን ቀጣፊ ልጅ እዛችሁ ብናትምጡ፣ እዛችሁ ከመጣችሁ ተቃውሞ ከኛ ጋር ነው የሚገጥማችሁ። ሙስሊሙ እኛው ነን ምንገጥማችሁ። አታምጡብን። አድርሱልኝ። የመጀመሪያ ጠላታችሁም ሆነው እኔ ነኝ። የመጀመሪያ ጠላታችሁ ቀጣፊ ነች፣ ውሸታም ነች፣ አያማትም፣ አያዞራትም። ስትዋልግ የኖረች ሴት ነች። አለቀ። እኛ ውሸታምና ቀጣፊ አራያ ሊሆነን አይችልም። ከውሸትና ከቅጥፈትም አብረን ልንጓዝ አንችልም። ውሸትንና ቅጥፈትንም የምናበረታታ ምእመናን አይደለንም። እኛ የረሱል ሰለላሁ ዐለይሂ ወሰለም ተከታይ ነን። እኛ የሐቁ ጎዳና የኢስላም ተከታዮች ነን። ሐቅ በባጢል ሊቆም አይችልም። ባጢለኛ ነች። ባጢለኛዋን እዛችሁብን አትምጡ። አለቀ። ይሄ ነው። መልካም እንግዲህ አሁኑ ተቃውሞ ደርሷቸዋል። ይህን ስለተቃወመ ግን አላስቀሩትም። ቀርባለች ልጅቷ። ነገር ግን አንዳንድ እውነት ካወራው አንድ ብቻ ነው እኔ ከዚህ ውስጥ
የተረዳሁት ማለት ነው። አያማትም ልጅቷ ጤነኛ ነች እምትለዋን ብቻ ልውሰድ እንጂ እነ ኢምራን እውነተኛ መምህራን ናቸው ምናምን ብዙ ነብስ እየዳነች ነው በእነሱ በነ ኢምራንና በነ ኢብራሂም። ከዛ ደግሞ በነ ዋህድ ነው ምናምን የሚባለው ይሄ ሳውዝ ማን ነው ስዊዘርላንድ ነው ምናምን ያለው ማለት ነው። ውሸታው በሁለት ማሊያ የሚጫወተው አንዴ ኦንሊ ጂሰስ አንዴ ሙስሊም እየሆነ እንትን የሚለው ማለት ነው። ስለዚህ እንደዚህ ስላለ ግን ቀርታለች ወይ የሚለውን የምንመለከት ነው የሚሆነው። ግን እስቲ እንቀጥል። መተት የተሰራበት ሰው ድግምት የተሰራበት ሰው እንደዛ አይደለም እንዴ? ድግምት የተሰራበት ሰው ይታመማል ኦሬዲ እንጂ ሄዶ በስነ ስርዓት ሽር ብሎ ምናምን መስቀል አድርጎ ምናምን ኢንተርቪው ለመደረግ አይሄድም። በሽተኛ ሰው ማለት ነው። ግልጽ ነው። ስለዚህ ድራማ አለ፣ ኮርስ ድራማ አለ። ድራማቸውን ደግሞ ራሳቸው ይናገሩ ነው። እኛን የሚያጋጨን ነገር የለም። እዚህ በኮመንት ምናምን አይመቸኝም። እኔ ሙስሊም ነኝ፣ ሐቁን ነው የምናገረው። 4 ነጥብ። የፈለገ ሰው ይመን፣ የፈለገ ሰው ይካድ። ሀያት ጤነኛ ናት፣ አልታመመችም፣ ህመምተኛ አይደለችም። እኔ ካመመኝ በስርዓት ልብስ እንኳን ላለብስ እችላለሁ። ገባሽ አይደለ? ስለዚህ በስርዓት ፊቴን እንኳን ላልታጠብ እችላለሁ። አንቺ በስርዓት መስቀል ማህተብሽን አድርገሽ በስርዓት ነጠላሽን ለብሰሽ ሽር ብለሽ ሂደሽ ቁጭ ብለሽ ወንበር ላይ ኢንተርቪው እየተደረግሽ አይ ታምሜ የነበረ ራሴን አላውቅም ምን ማለት ነው? ራሱን የማያውቅ ሰው ከኮምቦልቻ አዲስ አበባ ድረስ እንዴት ሄደ? ራሱን የማያውቅ ሰው ሰው ይዞት ሰው ላይ ተኝቶ ተገድፎ ምናምን ነው ሐኪም ቤት የሚገፋው እንጂ የታመመ ሰው በስነ ስርዓት ቀጥ ብሎ ሄዶ እንደዛ ኢንተርቪው አይሰጥም። ሰው ሌላ። ስለዚህ ግልጽ ይመስለኛል። እናንተ በሶሻል ሚዲያ በየኮመንቱ መጣላት ምናምን አስፈላጊ አይደለም። ይችልሽ ክርስትናም እስልምናም ምን ውስጥ እንዳለችም አይታወቅም። እኔ ያው ገና ባለፈው ነው ያወቅናት ሲጀመር ከመሰረቱ ማለት ነው። ስለዚህ አንድ ሰው ችግር አለበት ያለውን ችግር መናገር ነው አለቅ። ኢንተርቪው ያደረገውም ሰውዬ ጥፋት የለበትም። ለምን ከተባለ ኢንተርቪው አድርገኝ ይሄ ነገር ግልጽ እንዲሆንልኝ እፈልጋለሁ ብዬ ከተናገርኩኝ ያደርጋል እንዴ? ስራው ነው ያደርጋል። ስራቸው እኮ ነው ኢንተርቪው የሚያደርጉት እንዴ። ይሄ ደግሞ እያየን ነው። አታ እስልምና ላይ የሌለ ነገር ራሱ እየተናገሩ ኢንተርቪው የሚያደርጉ ሙስሊሞች አሉ። ሰው ወለላ ለዛ እውነት ነው ማለት ያለባችሁ፣ ውሸትን ውሸት ነው። ስለዚህ ግልጽ ነው። የሰሩት ድራማ አለ፣ ድራማቸውን ራሳቸው ያጋልጡ እንዴ። ምንም መሸፋፈን አስፈላጊ አይደለም ሲጀመር ማለት ነው። ሀያት ቅር ካለች ቅራሪ ጠጣ ይላል ያገሬ ሰው። እኔ አይመቸኝም ውሸት አደባብሶ ማለፍና ለዛ ነው የምናገረው። አዎ እውነታው ይሄን ነው። የሰሯት ድራማ አለች ሙስሊሞች፣ እሷን ያውጧት። ልጅቷ አልታመመችም። አስፈራርተዋት እንደሆነ ምንም እንትን የለም። ስለዚህ ሙስሊሞቹ ደግሞ እንደዚህ ወጥተው እውነቱ ሲናገር ጥሩ ነው ይወቁት። እሷም እዛ ቁጭ ብላ ማለት ነው። ሙስሊሞች ያልተፈጠረን ተፈጠረ ብለው ኢንተርቪው ያደርጋሉ። እኛ ግን የሆነውን እሷ ማምናባት መጣ የተናገረችው ነው። በክርስትና በተለይ ድራማ የለም፣ አይሰራም። በፍጹም ነው የምላችሁ፣ ስለማይኖር ማለት ነው። ወደ አንድ ጉዳይ እንለፍ እስቲ። አንዲት አርቲስት ነኝ፣ ከዛ ደግሞ እንዶ አዋቂ ነኝ በሀገር ጉዳይም ይሄን ያክል ጠለቅ ብዬ አውቃለሁ የምትል ሴትዮ አለች። የዶክተር አብይ የድሮ ወዳጅ የነበረች ማለት ነው። ስለዚህ በቤተ ክርስቲያንና በአማራ ሕዝብ ላይ የተሳለቀች ሴት ነች። እንመልከት። በቅድሚያ ይቅርታ ጠይቃለሁ። እንደዚህ አስነዋሪ ነገሮችን በገጽ አምጥቼ እናንተ እንድታዩት በማድረግ እስከ አንድ መልከ ጥፉ ስራውም ክፉ የሆነ ሰው ላሳያችሁ። ይቺ ወደር ቀደም ባሉ ጊዜያቶች ቀደም ባሉ መንግስታቶች አሁን በምትሰድበውና እንዲሁም የግድያ ታፔላ የጥላቻ ምልክት አውጥታ ጥላቻዋን በምትዘራበት የአማራ ህዝብ ባህልና ታሪክ እሴት እንዲሁም ስነ ጽሁፍ በቀቀን ከመሰለ ህይወቷ ተቀይራ በሷ ቤት ያማረ የተስተካከለ ህይወት የሚመስል ደረጃ ላይ የደረሰችበት ይህ ብሔረሰብ ይህ ማህበረሰብ መሆኑን ዘንግተዋለች። በዚህ ማህበረሰብ ቋንቋ፣ ባህል፣ ትውፊት ሸቀኗን አራግፋ ዛሬ ላይ ባለጊዜ ብትመስልም ይህን የምትናገረውንና የምትረጨውን መርዝ ደግሞ እስኪ አዳምጡት።
አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። እና ድሮ ፌዴራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር። በዚህ ልክ አይመስለኝም ነበር። ግን ለካ መሬት ላይ ያለው ሀቅ ይሄ ነው። እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። እንደምታዩት ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው የገጠመን ትግል ከባድ ነው። ባህር ላይ እንደተጣለች መርፌ ብንፈልግ ከነዚህ ሰዎች አንድ እንኳን ጥሩ ሰው ማግኘት የምንችልበት ሁኔታ ሊፈጠር አልቻለም። ልክ በንግግርሽ እንደተናገርሽው ሁሉም የዘራውን ያጭዳል። አንቺም የዘራሽበትን የምታጭጂበት ጊዜ ሩቅ አይሆንም። ይሄኛ ስለታገልን አይደለም። ይሄ የሆነ አይል መጥቶ ስለታገለ ገርሰሶ ስለጣለ አይደለም። የህይወት ትክክለኛ ህግ ስለሆነ ነው። ሁሉም የዘራውን ያጭዳል። አንቺ ጉማሬ ፊት እናመሰግናለን ወንድማችን አስጠራውን። እቺ ሴትዮ ስድቡ አሁን አይደለም የጀመረችው፣ ቆየት ያለ ነው፣ የቆየ ነው። በቤተ ክርስቲያንና በኢትዮጵያ ላይ ሁሌ የምትሳለቅ ነኝ፣ ደግሞ ኢትዮጵያ ወዳጅ ነኝ ትላለች። እንደዚህ ከዚህ ህይወት እንግዲህ አሁን ወደዚህ ስለወጣች ትናንት እንጀራዋ የነበረውን የአማራን ህዝብ ላይ እንደዚህ መሳለቅ በአማራ ባህልና እንጀራዋ ስታበስል የነበረች ሴትዮ ማለት ዛሬ ቤተ ክርስቲያንና አማራ የዘር ጭፍጨፋ በአደባባይ ወጣ የዘር ጭፍጨፋ እንዲደረግ የምትመክር የምትደግፍ መሆኗ ነው እያየናት ያለ ነው። ቶለሬት የማያረግ ህዝብ ተነስቷል፣ እየጨፈጨፋቸው ነው። እውነት ነው አስጠራው እንዳለው ሁሉም የዘራውን ያጭዳል። ነገር ግን የጊዜ ጉዳይ ነው። እስቲ ወደ ሀያት ጉዳይ እንለፍ። ቪዲዮ ላይ ያየኋት ነው ወላሂ ያንን እውቀት ማወቅ ነው የምፈልገው። ወላሂ ያንን እውቀት አነጋገር ኢንሻአላህ መርሃባ እንዲ ያ እውቀት ወላሂ እኔ ራሴን ከሷ ጋር በጣም ያወዳደርኩት ነበር ቁጭ ብዬ እንቅልፍ እስከማጣት። ምክንያቱም የምታወራበት መንገድ ፍጹም ከኔ በራቀ ነው። በጣም ፓወርፉል የሆነ አማርኛ ቃላቶቹ ከየት እንደሚመጡ ያነሳቸው ጥያቄ እኔ ዲን አልእስላም ላይ በዚህ ልክ ወላሂ እውቀቱ የለኝም። ጥያቄውን እንኳን ለማንሳት እንግዲህ አሁን የቀረብኩት እኔ አይደለሁም ከኔ በላይ በእውቀትም ከኔ በላይ የሆነችው ሀያት ነው ያየሁት ቪዲዮ ነው የምትለው። ቀርባ ማለት ነው ፖድካስቱ አቅርበዋት የነበረው ጉዳይ ነው። እስቲ እንቀጥል። በተደጋጋሚ ደግሞ ማህተብ መስሎ የሚታያቸው የባህል አይነት ለመድኃኒት አንገቴ ላይ አደርግ ስለነበር ጥቁር ስንድል ማለት ነው። እና ብዙ ሰው አሁን ላይ እዚህ አንገትሽ ላይ አሁን ፌስቡክም ላይ ምንም ላይ ይሄኛው ተብሎ እንትን የሚባለው ይዘሽዋል? አዎ። ኦኬ። እስቲ ይሄኛው ክር ይሄ አሁን የባህል አይነጥላ መድኃኒት ኑሩ እንደውም ስትነግረው ነበረ። እንደዚህ አይነት ጥላ ዶሮ ምናምን ከሚሉ ይሄኛው ይቀላል ብዬ ነው አንገቷ ላይ ያሰርኩላት አለች። እኔ ጋር በጣም ረጅም ጊዜ አልተከላከለም። ምንም አባሰ አይደል? አባሰ ወላሂ። ግን አሁን እዚህ እንትኑ ላይ ፖድካስቱ ያኛው ሚዲያ ላይ ሲቀርብ እላዩ ላይ እንግዲህ አሁን ያያችሁት ነው የቅዱስ ጊዮርጊስ ስም ያለበት መስቀል ነበር ያሰረችው። ነገር ግን ይሄ የባህል መድኃኒት ምናምን ነው እንጂ አይደለም ነው ያለችው። መስቀል አልነበረም። ግን ከዛ በፊት ወሎ ዩኒቨርሲቲ 2 አመት የተማረች ጓደኛዋን ባለፈው አቅርቤላችሁ አይተናል። ነገር ግን እንደው ይህ ነገር ድግምት ያደረገብኝ የጎጃም ሰው ነው ትላለች። እንመልከት። ቋንቋ ያወራል አብዛኛውን ጊዜ እኔ መንፈሱ ሲነሳ ቁርአን ሲቀራ አገውኛ የሚያወራበት ጊዜ አለ። አንቺ እኮ ማለት አንቺ ሲቀይርሽ አገውኛ ታወራለሽ። አገውኛ እስኪ አውሪኝ። አልችልም። የለም ቲቲ አይ ወላሂ አይደለም ነው ሞክራን አገውኛ የሚችል ሰው እኔ ተከራይቶ ሞክሯስ አሳድረን ይሄማ ጥሩ ሐሳብ ነው። ችግር የለም። እና ጎረቤታችን እንትን ነው ተከራያችንና ሁሌ ሲያመኝ እሱ ነው የሚጠሩት። ለምን ቁርአን እንዲቀራልኝ እሺ ሲቀራልኝ እንግዲህ አሁን
ከዚህ በላይ ብንሰማው ጥሩ አይሆንም። ማለት አገውኛ ነው የሚያወራው። ስለዚህ አሁን ደግሞ ማህበረሰብን ከማህበረሰብ ጋር ለማጋጨት ነው እየተደረገ የሚገኘው። እነሱ ቀድመዋት ያወራሉ፣ እሷ ሳታወራ ማለት ነው። እንግዲያውኑ መረጃ እንዳታወጣባቸው ፍራቻን ይመስለውና በላይ እየተደረቡ ሲያወሩባት ምናምን ታይቷል። ፖድካስቱን ዩቲዩብ ላይ ስለምታገኙት መመልከት ትችላላችሁ። እኛ ግን ወደ ጉዳዮቻችን እንለፍ። እስቲ ወደ ጉዳዮቻችን እንለፍ። የኮሜዲያን እሸቱ ልመና ተፈጥሯዊ ነው። ህይወት ማለት አንዴ አግኝቶ ከፍ ማለት፣ ሌላ ጊዜ ደግሞ አቶ ዝቅ ማለት ነው። ዋናው ነገር አቶ ዝቅ ባሉበት ጊዜ ላይ ሞልቶ ለመነሳት መጣር፣ ኖሮ ከፍ ባለበት ጊዜ ላይ ደግሞ ከኔ በላይ ማንም የለም ብሎ ሌሎችን መርሳት አይደለም። እንዲህ አይነት ጊዜያቶች ይመጣሉ ብሎ እንግዲህ ራስን ለብዙ ነገር ማዘጋጀት እንደሚችል የኮሜዲያን እሸቱ መለስ መላቀጥ የሚያጠፋ ደረጃ ላይ ደርሷል። ዞሮ ዞሮ ከጎናችን ናችሁ ወይ ብሏል። ከድክመቱ አግዘ ነው። አዎ ከጎንህ ነን ልንለው ይገባል። የአንድ ሰው መክሰም የአንድ ሰው መውደቅ ሊያስደስተን አይገባም። ልናረመው የምንችለውን ነገር እናረመው። እኛን የማያጎልብን ከሆነ ደግሞ ከጎን መቆም ባለብን ጉዳይ ከጎን እንቆም። የተሰሩ በጣም መልካም ብዙ ነገሮች ስላሉ መተቻቸትና መተራረሙ ግን እንዳለ መቀጠል መቻል አለበት። ከነዚህም መካከል መምህር ብርሃን አድማስ አንድ ጽሑፍ ጽፏል። በጣም ስላሳመነኝ ነው። እሸቱ መለስ ለሀገርም ለቤተ ክርስቲያንም የሚጠቅም ብዙ ፕሮጀክቶች ላይ ታላላቅ አስተዋጽኦችን ሲያደርግ መቆየቱ ለብዙዎቻችን የታወቀ ነው። በተለያዩ ፕሮግራሞች ምክንያት ከ3-4 ጊዜ በላይ ከእርሱ ጋር ውይይቶችን አድርጌ አውቃለሁ። በቤተ ክርስቲያን ጉዳይ አንድ ጊዜ በነበረኝ የስብሰባ ቆይታዬ ግን እጅግ ተገርሜበት ነበር። እሸቱ ጥሩ ልብ ያለው ክርስቲያን እንደሆነ ሕሊናዬ ይመሰክርልኛል። ለለንደን ጽርሐ ጽዮን ገንዘብ የማሰባሰብ ሂደት ላይ ለሕዝብ ከተገለጠው ተግባር ውጪ አሁን ልገልጠው የማልፈልገው ለብዙዎች ሕቡ የሆነ አንድ መንፈሳዊ ተግባር እንደፈጸመም አስታውሳለሁ። ለእርሱ ጥቅም ሲባል የሚተው ተግባራቱን እንደ ሌሎች ሰዎች ሁሉ ሳላነሳ ማለት ነው። ይህን ሁሉ እያወቅሁ እርሱ እንዲህ ያለ ጥያቄ ባቀረበ ጊዜ እንደ ሌሎች አባልነትም ባልመዘገብም እንኳን ቢያንስ ይህችን ሀሳብ በማጋራት መሳተፍ የወሰንሁት ከጎኖቹ በጎቹ ክርስቲያኖች የእኛንም ማጋራት አይታችሁ የጠየቀው እንደምታደርጉለት በመተማመን ነው። እግዚአብሔር ያክብርልኝ ይላል። እኔ በጣም ደስተኛ ነኝ። አትሊስት ማድረግ ባንችል እንኳን በኢትዮጵያ ውስጥ ተመዝግበን ማድረግ ካንችል ከጠየቀ ማድረግ የምንችል ከሆነ በውጭ ያላችሁ አድርጋችሁ ዶንኪ ቲዩብን ከውድቀት ብትታደጉት ብዙ ነገሮችን ይሰራል። ልክ እንደምትመለከቱት ደግሞ በቤተ ክርስቲያን ላይ ብዙ ስራዎችን ለመስራት እቅድ እንዳወጣ ተመልክተናል። እኛ ከምንሰራው አንጻር የእሸቱ ሲታይ በብዙ ሺህ ጥፎች የበለጠ አገልግሎትን እየሰጠ ነው። አንዳንድ መስተካከሎች እንዳሉ ቢሆንም እናመሰግናለን ወንድማችን ነጋሽ በደራ። ትክክለኛ መረጃ አይደለ? አዎ እሸቱ የጠየቀው ጥያቄ ተፈጥሯዊ ነው፣ እገዛችን መፈለጉ ማለት ነው። በቃ ሰራተኞችን አላባረር ነው እንጂ እሸቱ ዩቲዩብ ሰርቶ ለራሱ መኖር በጣም ቀላል ነው፣ ለሱ በጣም ቀላል ነው። ነገር ግን ብዙ ሰራተኞች አሉ፣ በዛ መካከል የሚጎዱ ቤተሰብ ያላቸው ነው። ደግሞ እቅዱ ብዙ ነው። ቤተ ክርስቲያን ላይ በተለይ ኦርቶዶክሳዊ ሆኖ እሸቱን አሁን አለመደገፍ እንደ ንፉግነት ነው። ቢያንስ እኛም እንኳ መርዳት ባንችል በሐሳብ ሌሎችን እንዲደግፉት ማድረግ ማስደረጉ ማለት ነው። እስቲ ወደ ጸጋይ እንለፍና ከእሸቱ ጋር የተያያዘ አንድ ጉዳይ ጠንከር ያለ ሐሳብ ያነሳል፣ እንመልከት። እስቲ የእሸቱ ህይወት ትምህርት ይሆናችሁ፣ የእሸቱ ገጠመኝ ለእናንተ ትምህርት ይሆናችሁ። ምንም ያህል መልካም ብትሰሩ፣ ምንም ያህል አብያተ ክርስቲያናት ብትሰሩ፣ ምንም ያህል መስጊድ ብታንጹ፣ የሆነች ሴትን ተናገረብን ብላችሁ ሁሉንም ትተውታላችሁ። ከ10 በላይ ቤተ ክርስቲያን ቢያሰራ፣ መስጂድ ባያሰራ፣ በጣም ብዙ ሴቶችን ቢረዳ፣ በጣም ብዙ በጎ አድራጎትን ስራ ቢሰራ፣ አንዲት ማትፈልጉት ስራ ከሰራችሁ ግን ሙሉ ለሙሉ ይተውታል። ለዛውም ስህተት ላይሆን ይችላል እኮ የተሰራው ስራ፣ የሆነ አካል ስላልወደደው ብቻ ግን
ከዛ በፊት የሰራው ስራ ሙሉ ዜሮ ይገባል። ቤተክርስቲያን የሰራበትን ነገር እግዚአብሔር ይቆጥርለታል የሚባል ነገር አይታሰብም። መስጂድ የሰራበትን አላህ ይቆጥርለታል ብሎ ሌሎቹ አያሰቡም። አለም ደግሞ በበጎ አድራጎቱ የሆነ ነገር ይደረግለታል ብሎ አላሰቡም። አለም መቄዶንያ ያ ሁሉ ነገር ሲያስረዳ ነበር የሚለው ነገር አያስቡትም። የሆነች ጥፋት ስሩ፣ የነበራችሁ መልካም ስራ እንዳለ ገደል ይገባል። ስለዚህ ይህንን ህዝብ ለማስደሰት ብላችሁ የምትሰሩ የምትወጡ የምትወርዱ ሰዎች ካላችሁ ሞኞች እናንተ ናችሁ። ምንም ያህል እልፍ ስራ መልካም ስራ ብትሰሩ አንዲት ስህተት የሚጠበቅባችሁ ሙሉ ለሙሉ እሱን ለመናድ ማለት ነው። ስለዚህ ውጡ። ማድረግ ያለባችሁን መስራት ያለባችሁን መልካም ያላችሁት ነገር እናንተ ስሩ። እናንተ መልካም ያላችሁት ነገሮች ሌላ ሰው ደስ ላያሰኘው ይችላል፣ ግን እሱ አይደለም የሚወርላችሁ። እናንተ መልካም ነው ያላችሁትን ነገር ከፈጣሪ ጋር ማያጣላችሁ ነገር ግን ስሩ። ቸርቆይ እግዚአብሔር ይስጥልን ወንድማችን ጸግሽን፣ በጣም ትክክለኛ መረጃ። አንድ ነገር በጣም ጥሩ ነገር ሺህ ጊዜ ብትሰራ ነገር ግን 99.9 ሰርተ 0.1 ስህተት ቢገኝብህ የምትወራው የምትጎላው ስህተቱ ላይ ነው። የኛ ማህበረሰብ እንደዚህ ነው። ስለዚህ ሰው ነው ጥፋት ቢያጠፋ እንደ ሰውነቱ እንትን ይገሰጻል። ጥፋቱ ላይ አጥፍታል ተብሎ እንዲታረም ይነገራል እንጂ እንደዚህ አድርጎ አንዴ የነበረውን በጎ ነገር ሁሉ መጣሉ ተገቢ አይመስለኝም። ስለዚህ እሸቱን በምትችሉት ሁሉ እንድታግዙት የኔ መልእክት ነው። እስቲ ወደ ኃይሌ ጉዳይ እንለፍ። አልቻልኩም ብሎ መጥቷል ኃይሌ ገብረስላሴ። አንዳንድ ጊዜ ሰዎች ሄደው ውጪ ድረስ ሄደው ማጥናት መቻል አለባቸው። እኔ የፕሮፐርቲ ታክስ ጉዳይ አሁን ከተነሳ በጣም ብዙ ለሀገሪቷም የማይጠቅም ነገር ብዬ ነው የማስበው። ምክንያቱም እኔ በዝቶብኛል። ፕሮፐርቲ ታክስ ከፍል የነበረው 20 ምናምን ሺህ 30 ምናምን ሺህ አሁን በሚሊዮን ደረጃ ስትጠየቅ በ2 በ3 ሚሊዮን ስትጠየቅ እዲያ ወጥነት ምንድን ነው የሚያመጣው? አሁን እኔ ልሽጥም ብል ህንፃውን የሚገዛኝ የለም። ያም እንደኔው ችግር ውስጥ ሊገባል። ልሽጥ ደግሞ ስትል ምንድነው ስም ማዛወሪያም ሌላ ሆኗል አሉ ታሪክ። እና አሁን ብዙ አልሚዎች በአሁኑ ሰዓት ስታክ አድርገዋል ይመስለኛል፣ እየሸጡ አይደለም። ይሄ ነገር እንደው አንድ ሰው ስራ ከመስራቱ በፊት ፖሊሲ is the most important part። አንተ ጠዋት ማታ የምትቀይረው ነገር መሆን የለበትም። ፖሊሲ ስትቀይር በዛ እንትን ውስጥ ያሉ ብዙ ሰዎች ዳሜጅ የሚያደርጉ ኦፍ ኮርስ አድቫንቴጅ የሚጠቀሙ አሉ፣ የስ ይኖራሉ፣ ግን በጣም ጥቂቶች ናቸው። በአብዛኛው ግን ፖሊሲ አንተ ኳልኩሌት አድርገህ ነው የምትመጣው። የኢትዮጵያ ፖሊሲ ህዝብን እያስጨነቀ ነው። እንግዲህ አሁን አስባችኋል እና ኃይሌ ገብረስላሴን የሚያስጨንቅ ፖሊሲ ከወጣ ሌላው ዝቅተኛው ማህበረሰብ ምን ሊሆን እንደሚችል አስቡት፣ እንድታስቡት ነው። የኢትዮጵያ መንግስት የሚያወጣቸው ፖሊሲዎች ምናምን ፖሊሲ ዝም ብሎ እንደ ጫማ ካልሲ በየቀኑ የሚቀያየርበት ወይ በየአመቱ ኢትዮጵያ ውስጥ ማለት። እስቲ ቀጥለን እንመልከት። እኔ ብር አላጣው፣ ፍትህ ነው ያጣሁት። ፍትህ እንዲሰፍን ነው የምፈልገው። ከዛ እውነትም ነገርየው መጨረሻ ተፈረደለት። የሚገርም ሀገሩ ተመልሶ አሉ የ50 ስንት ጥፍ አድርጎ በቃ ፍትህ አገኘው ብሎ ደስ ብሎት ከዚህ አዲስ አበባ ሄዶ በፍትህ ህዝብ ሁሉ ጠርቶ ጋበዘ ይባላል። እና ፍትህ ቫልዩለስ ማለት ገብቷቸዋል። ብር አላጣው፣ ምን ያጣውት ፍትህ ነው። ኢትዮጵያ ውስጥ ህዝቡን ያስጨነቀው ምንድነው? ፍትህ የሚባለው ነገር ፍትህ ነው ያጣው። ስለዚህ እና ኃይሌ ፍትህ ካጡ ከታች ያለው ማህበረሰብን አስቡት። መናገር የማይችለው ተደፍጥጦ የሚኖር ማለት። እስቲ ወደ እስልምናው ቤት እንሂድና አንድ ጉዳይ እንመልከት። እሱን ተመልክተን እንጨርሳለን። ንጉስ ነክ ስጦታ ከላይ ከሆነ ማንም አይነቀንቅም። አንበሳ ለውሾ ተገላምጦ ያቀም ይባላል። ኢትዮጵያ ፓርላማ ላይ አህመድ ዲንጀበል ይገባል ሲባል ብዙዎች እየጮሁ ነው። እንኳን ፓርላማ ላይ እኮ ኢትዮጵያን መግዛት የሚችል እኮ አይምሮ ያለው ሰው ማንን ነው? ስለማን ነው የሚያወራው? በሉ እኛም ማናውቀው አህመድ ዲንጀበል አለ ወይ ነው? አለ
እናውቀዋለን። አህመዲን ጀበል ማለት እኮ የዋህብያው እስላም በዚህ በጅማም በዚህ በወሎ ያሉትን እያስጨፈጨፈ የሚገኝ ሰው ነው። ወሎ እዛ የሱ ወንድሙ ነው የሆነ ምን ይቅርታ ጅማ ላይ የሱ ወንድም ነው ምናምን ነው የጸጥታ ኃላፊ ምናምን አድርጎ እዛ ክርስቲያኖችን እንዳይኖሩ እያስደረገ ያለ ሰው ነው። እንቀጥል ግን ከነሱ ከሙስሊሞች አወል የሚባል ሙስሊም ነው እንግዲህ አሁን ይሄን ልጅና ማለት የሚናገረው ሳይሆን የሚያቀርበው የሚተቸው ልጅ ሙስሊሙ ነው። ሙስሊም እሱን ሲናገሩት ይሻላል። እኛ በስንናገር ወይ ነው የሚሉት። እንመልከት፣ እንቀጥል። ብያባ ገዳይ አህመዲን ጀበል አረ ምኑ አሽቃባጭ ለማኝ ነህ። አሽቃባጭ በራስ ኮንፊደንስ የሌለ የሆነች ነገር ልለመን ስትል ነው እንደዚህ የምታሽቃብጠው። እንደ ገጠር ኔትወርክ ሄድ መጣ ነው የምትለው አንተ። ሲጀመር አሽቃባጭ አትለምን፣ ከሰው እጅ አትጠብቅ። ልለምን ስትፈልግ ነው ይችን የምታመጣት። አህመዲን ጀበል እኮ ፓርላማ ሊገባ ሲል እንደዚህ እንትን ዓለምንም እመራለሁ ቢል ዘረኛ ነው አህመዲን ጀበል። ዘረኝነትን የሚያስተምር እሱን የሚከተል ሁሉ ዘረኛ ነው። ዘረኛ ደግሞ መጥፎ ነው፣ ጥንብ ነው ዘረኛ። እሱ የሚከተል ሁሉ ሰው ጠል ነው። አማራ ክልል ያለን ሙስሊም ክርስቲያኑን የሚጠላው እንዲገደል የሚተባበረው የአህመዲን ጀበል ተከታይ ነው፣ ዘረኛ ስለሆነ ማለት ነው። አህመዲን ጀበል ፓርላማ ገባ፣ እንትን ገባ። አብይም አልመራው ህዝቡን፣ እንኳን ዘረኛ አስመሰል። የስልጤ ህዝብ እኮ ለእምነቱ ስለማይደራደር ነው ለእምነቱ እያለ የሚያስተምር፣ ሌላው ስታ ለእምነቱ የሚደራደር አስመሳይ። የፈለገ ዱርዬ ቢሆን የፈለገ ደካማ ቢሆን አንድ ሰው ለእምነቱ ባመነበት ነገር ቅንጭላት ነው የሚል፣ የሚደራደር የለም በእምነቱ። ስትኖር ተከባብረህ ትኖራለህ። አታሽቃጥል አንድ ሰው። ኢትዮጵያ ውስጥ ሙስሊሙም ክርስቲያኑ ማንኛውም እምነት ተከባብሮ ይኖራል በገዛ ሀገሩ ማለት ነው። ፓርላማ ገባ አልገባ፣ ከህገ ወጥ መጅልሱ፣ ከዘራፊው መጅልስ፣ ካስመሳዩ ከዘረኛው መጅልስ እሱ አሁን እታይ ስላለ ነው። እታይ የሚል ሰው ደግሞ ታያለህ። ወደፊት እርስ በርሱ ነው የሚባለው፣ ይባላል እርስ በርሱ። አታሽቃብጥ። ሲኖር እኩል ይኖራል ኢትዮጵያ ውስጥ። ማንም ደካማ የሚሆን ማንም በእምነቱ የሚደራደር የለም። ማንኛውም እምነት አማኝ ማለት ነው። ለአንተ ደግሞ ለማኝ ነው። ለምን ስትፈልግ እንደዚህ አይነት ነገር የምትሰራው። አታሽቃብጥ። ዘረኛ ነው አህመዲን ጀበል፣ የዘረኛ ተባባሪ። አማራ ክልል ያሉትን ዋሃብያዎች በገንዘብ የገዛ እኮ ነው ለዘረኝነት ማለት ነው። እሱን የሚከተሉ ደግሞ አማራ ክልል ያሉ ሙስሊም ክርስቲያኑን የሚያባለው የሚያጋለው የሚያፈናቅለው የዚህ መንጋ ነው። የመጅልሱ የህገወጥ መጅልስ ፓርላማ ገባ፣ ሁሉም ፍርስርስርስ። ማንኛውም ህገወጥ መጅልስ የዘረፈ ሁሉ ኢትዮጵያን የሚያፈርስ ነው። የአልሻባብ ፍልፍል ነው፣ የዘረኛ ፍልፍል ነው። ኢትዮጵያን ያፈርሳ እንዳትጠራጠር። ምን አለ በለኝ እንዳትረሳ። ይችን ኢትዮጵያ እርስ በርሱ ያባላሉ እነዚህ ወደፊት ማለት ነው። ሁሉም ዘረኛ ስለሆነ፣ ዘረኝና ደግሞ መጥፎ ነው። ሰው ይበላል፣ ሰው ይገላል። እኩል ተከባብሮ የሚኖረውን ህዝብ እነዚህ ከመጡ በኋላ ነው ዘረኝነት የተስፋፋው። አህመዲን ጀበል ከመጣ በኋላ ነው፣ እሱን መሰሎች ከመጡ በኋላ ነው ዘረኝነት ኢትዮጵያ ውስጥ የተስፋፋው። ዘረኛ ለማኝ ነህ አንተ ሲጀምር። እናመሰግናለን ወንድማችን አወልን። አዎ በቃ ልኩ ነው። ይሄ በጣም ልክ ስለሚሆን እኔ ባወራ ብዙ ቢጨምር እንትን ይሆናል። አህመዲን ጀማል ማለት አሁን በእነሱ በሙስሊሞቹ ህገወጥ እንትኖች ህገወጥ ምንድነው መጅሊስ ውስጥ ያለ ሰውን አፈናቅለው ሀጂ ሙፍቲን እንትናሉ፣ ከዛ እሳቸው ማረፉ። ስለዚህ ከዚህ በላይ ምን ሊባል ይችላል? አህመዲን ጀማል ማለት በጣም ዘረኛ ቴሮሪስት ነው ባጭሩ ስገልጽላችሁ ማለት ነው። የአሸባሪው የነ አይኤስ እና የነ አልሸባብ ፍልፍል የነሱ አንድ ዘርፍ ነው፣ ወይም የነሱ አገልጋይ ነው ማለት ይቀላል ባጭሩ ሲገለጽ። ከእስልምና ጋር በተያያዘ ከዚህ ከዋሃብያው እስላም እየተጠላ ያለ መጽሐፍ አላችሁ። አሁን ይሄ የኛ መጽሐፍ አይደለም የተባለ መጽሐፍም አለ። እሱ ጋር የተያያዘ ሌሎችም ጨምረን በሰፊው አንድ ፕሮግራም ቀጣይ ቪዲዮአችን የሚሆነው እሱ ነው። ሌላ ጉዳዮችም እንኳን ካልተፈጠሩ በስተቀር በጣም አንገብጋቢ ጉዳዮች ካልመጡ በስተቀር የምናቀርበው እሱ ይሆናል። እስከዚህ ሰዓት አብራችሁን ስለነበራችሁ እጅጉኑ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። የዩቲዩብ ቻናሉን ላይክ፣ ሰብስክራይብ አድርጉት። ለብዙዎችም ይዳረስ ዘንድ ሼር አድርጉት።
አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። ቸር ሰንብቱ።